ለእህቴ የተጋረጠብሽን ፈተና እንዴት መወጣት እንደምትችይ መንገድ የሚመራ ይሆናል። እህቴ ሆይ ባለንበት ሰዓት ወደ መጥፎ ነገሮች የሚጎተጉቱን ወስዋሶች በርካታ ናቸው። ነፍስያ፣ የሰው ሰይጣናትና የጅን ሰይጣናትም ተጠቃሾች ናቸው። ነፍስያ ማለት የየራሳችን ግላዊ ስሜት ሲሆን የሰው ሰይጣናት ስንል ደግሞ እንደ እኛው ሰዎች የሆኑ ግና በሩቅም በቅርብም ሆነው ወደ ክፉ ነገር የሚያነሳሱን፣ ወደ ስህተት የሚገፋፉንና ለወንጀል የሚያመቻቹን የጥፋት ጓዶች ናቸው። ባህሪያቸው የሰይጣንን ባህሪ የተላበሰ በመሆኑ የሰው ሰይጣናት ይባላሉ። የጅን ሰይጣናት ደግሞ በተፈጥሯቸው ከማይታዩት ከጅኖች ወይም ከአጋንንቶች የሚመደቡ ሲሆን በቁንጯቸው ኢብሊስና ዝርዮቹ የሚመሩ ናቸው። እነኚህ ሰዎችን በስውር የሚጎተጉቱና ለወንጀል የሚዳርጉ ክፉ ፍጡሮች ናቸው። የሰው ሰይጣናዊነት አንዱ ባንዱ ላይ በሚያደርገው ክፉ እምነትና ተግባር የሚገለጽ በመሆኑ በብዙ ነገሮች ውስጥ ይገባል። ለምሳሌ ያክል በዘመኑ የመገናኛ አውታር በኢንተርኔት በሰው ሰይጣኖች ገፋፊነት ብዙ ፈሳዶች ሲተገበሩ ይታያል፣ ይሰማልም። ሙስሊሟን ሴት ለማጥቃት እና ወደ ብልግና ለመሳብ ከስክሪን ጀርባ እንዳሰፈሰፉ መሽቶ የሚነጋባቸው ወስላቶች እዚህ ጋር ተጠቃሽ ናቸው። በተለያዩ ዘዴዎች ከአንቺ ጋር ይጸጸፋሉ፣ ያወጋሉ። አንቺም ሂጃብሽ፣ ድብቅነትሽና ጥንቃቄሽ ትርጉም እንዲያጣ በሚያደርግ መልኩ በሱስ ትጠመጂና ወሬ ለጀመረው ሁሉ በርሽን ክፍት ታደርጊያለሽ። የዚያኔ ቀድሞ የተዘጋጁት መሰሪዎች የባጡን የቆጡን እየፈለፈሉልሽና እያስለፈለፉሽ ወደ ተንኮል መረባቸው ይከቱሻል። የትዳርም ይሁን ሌላ ወሬ ይዘው በምርቃና ያከንፉሻል። ላሰቡት ጸያፍ ምግባር ግብአት እስክትሆኝም በነገር ያዋኙሻል። ይህ ጉዳይ አንተን ወንድሜንም ይመለከታል። እንደዚህ አይነቶቹ የሰው ሰይጣናት ተሸንግለህ እውነተኛ ማንነቷን በውል ከማታውቃት ሴት ጋር የቻት ወሬ ትጀምራለህ። ቀስ በቀስም ውሃ ውስጥ እንደገባጨው ትሟሟለህ። ሐራምን የመራቅ ብቃትህ፣ ኃይልህና ትዕግስትህ ሁሉ ይመነምናል። እናስታውስ፣ ነቢዩላህ ዩሱፍ ዓለይሂ ሰላም ባሪያ ሆነው ተሽጦ ነበር። እንደፈለጉ በሚያዘውና በሚያደርገው ንጉሥ ስር በቤተ መንግሥት ነዋሪም ነበር። በወቅቱ ነቢዩ ዩሱፍ በንጉሥም ሆነ ንግሥቲቱ የታዘዙትን ከመፈጸም ውጪ አማራጭ አልነበረውም። አንድ ጊዜ በክፍሉ ውስጥ ብቻውን እያለ የንጉሡ ሚስት በጣም ተውባና ተቆነጃጅታ ዘው ብላ ገባች። በሮቹን ሁሉ ቆላለፈች። ለእርሱ ስትል ዝግጅቷን እንዳጠናቀቀችም አበሰረችው። የምትፈልገውን እንዲያደርጋትም ሹክ አለችው። ይህንን ታሪክ አላህ በቅዱስ ቃሉ እንዲህ ገለጸልን። وراودته التي هو في بيتها عن نفسه وغلقت الأبواب وقالت هيت لك قال معاذ الله إنه ربي أحسن مثواي إنه لا يفلح الظالمون. ያቺም እርሱ በቤቷ የነበረባት ሴት ከነፍሱ አባበለችው፣ ደጃፎችንም ዘጋች። ለአንተ ተዘጋጅቼልሃለሁና ቶሎና አለች። በአላህ እጠበቃለሁ፣ እርሱ አሳዳሪዬ ኑሮዬን ያሳመረልኝ ነውና አልከዳውም። እነሆ በደለኞች አይድኑም አላት። ነቢዩላህ ዩሱፍ ዓለይሂ ሰላም ስሜቱን ከጫፍ የሚያደርሱ ነገሮች ቢያጋጥሙትም ራሱን አቅቦ አሳዳሪ ንጉሡን ባለመክዳት ፈጣሪ ጌታውን አላህንም በመፍራት ይህንን አጭር ምላሽ ሰጣት። ምንም በንግሥቲቷ ጥላ ስር ቢኖር፣ በሩን ቆላልፋበት ብታስገድደው፣ አማራጭ ማምለጫ ባይኖረውም ተስፋ አልቆረጠም። የጭንቅ ጊዜ ደራሹ ወደ ሆነው አላህ ጥሪውን አቀረበ። ቃለ መዓዘ አላህ፣ በአላህ እጠበቃለሁ አላት። በልቡ ውስጥ ያለና እርግጠኛ እምነቱ ነበርና ጌታውም አላህ ጠበቀው፣ ከፈተናም አዳነው። የዚህ አይነቱ ወደ ጸያፍ ተግባር የሚደረግ ጥሪ ዛሬም በኢንተርኔት የቻት መስኮቶች በተደጋጋሚ እየተለፈፈ ነው። ነገር ግን ከወንዱም ከሴቷም የነቢዩ ዩሱፍን አይነት አቋምና ምላሽ ማን ይስጥ? በአላህ እጠበቃለሁ የሚል ሁሌም ከአጉል ስሜት ከሰውና ከጅን ሰይጣናት ለመጠበቅ የአላህ ፍራቻና ዱዓ ሊለየን አይገባም። ውድ እህቴ፣ በተለያዩ የመገናኛ መስመሮች ከሚደረጉብሽ ትንኮሳዎችና የተሳሳቱ ግብዣዎች ራስሽን ተከላከይ። ማንነትሽን ጠብቂ፣ ክብርሽንም አታስደፍሪ። በአቋምሽ ላይም የጸናሽ ቆራጥ ሁኚ። በአላህ እጠበቃለሁ ማለት የሁሉ ጊዜ ልማድሽ ይሁን። አላህ ሆይ እህቶቻችንን ከጥፋት ሁሉ ጠብቅልን፣
የሙስሊሙ ማህበረሰብ አለኝታና የቤተሰብ መሰረት ናቸውና ከሰውና ከጅን ሰይጣናት ሁሉ ሰውራቸው፣ ለትእዛዝህ ተገዥም አድርጋቸው። አሚን።